እንዴ እንኳን ደህና መጣ። እንደምን አመሻችሁ። እኔ ከምስሬ ቀጥሎ ነው የምመጣው። አይናችሁ ብዬ ስለመጣችሁ ለበጎ ዓላማ ስለተገኛችሁ ከልብ እናመሰግናለን። ሀገስ አማንጀባ ከቤትሽ ይግባ። አጀባ ጀባ 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 አጀባ ጀባ በስምሽ ልታጀብ ቁጥቢ ከተልሽ ልሁን ያንቺ ሐሳብ በጠረን በጭሱ በመሐባሽ ይሳ አጀብ መገን መገን ባንቺ መገን እባክህ ጌታ ያርገው እንደነበር ጀግንነት ወኔ ፈቶ እንዳይቀበር ከራማው ታቦት የገጀማው ላይ ይቅር ይቅር ባንቹ መጀነን ያደፈነ ያጥራልሽ እንደ በረሃ ማር አፍሽ ይጣፍጥልሽ መገል መርቅሽ ነፍስሽ ውሃ ኑሮሽ ፍስሐ ጠላትሽ በረሃ ለእጅሽ አማሃ በቤትሽ ሙሐባ ሰተት ብሎ ይግባ። አሜን አሜን። መጡ ማን ናቸው? ስጋለች ጠይቋት እስቲ። ትዕግስት የት አለች? የት ነው ያያችኋት? እህቴ ትዕግስት እህቴ ማነሽ? የኔ እህት ማነሽ አንቺ? ጠጥተሽ የሚጠማሽ በልተሽ የሚርብሽ ከተንጣለለው እልፍኝሽ ከሞቀው ከዚያ ትልቅ አዳራሽ ተርፎ ከሚደፋው ማዕድ ተነስተሽ የኛ ረሃብ ግድ ያለሽ ማነሽ? እቴ ማነሽ? የትኛው ትውልድ ያበው ዘመነሽ? የትላንትና ዛሬ የወረድሽው እንደ ሰማይ ላይ መና ማነሽ? እህቴ በመስጠት የምትሹ በረከት የተራበው እንኳን ለራበው ወንድሙ ሳይራራ አንቺ ከየት መጣሽ? ከየትኛው ጎራ? የዛሬው አበባ የነገው ፍሬ የሻገተ እንጀራ ሲያልም ከአጥር ጥግ ቆሞ ከበርሜል ስር ፍርፋሪ ሊለቅም አይኑ ሲንከራተት ተስፋ ሰንቀሽ እንደ ትንቢት ቃል ድንገት የተከሰትሽ እቴ ማነሽ? ንገሪኝ በሞቴ ቁራሽ እንጀራ የሚለምኑ እጆች በየመንገዱ የሚዘዋወሩ ትናንሽ እግሮች ተስፋ ቢስ የሚንከራተቱ ባዶ አይኖች ባዶ ሳህኖች ባዶ ጩኸቶች ጆሮሽ እንዴት ሰማ? አይንሽ ከወዴት አየማ? በመንፈስ ጀምሮ በስጋ ከሚጨርስ ይከልልሽ መንፈሳዊ አደራሽን በድል ተወጪ በሰንካሎች ልብ ከመንገድሽ አትውጪ
የዛሬ ምሽት መሐላ ነው የቃል ኪዳን ሰነድ ያንን ትውልድ ለማዳን አሃዱ ብለሽ የምትጀምሪበት ቀን ነው በገሃድ። በርቺ በርቺ እህቴ ችግኝ ሽፍላ ዛፍ ነሽ ልሽ ያሰብሽው ይሙላል። አሁን ይህን ስናየው ምናልባት እንደ ድራማ ሆኖ ይቀርባል። ቅድም ያያችሁት እኔን ስናገር ህፃናቶች ምናልባት ከቪዲዮ ላይ ስታዩ አንድ ህፃን ልጅ ደስ ስምትል አይኗ የሚንቀዋል አይታችሁት ከሆነ ህፃኗ እሷ እስካሁን በአይኔ ትመጣለች። እንዲህ በጣም ወደ ስንት መቶ ህፃናት ከአንድ ላይ ያለበት ሂጄ ነበረ ደብረ ብርሃን ላይ የተለያየ ቦታ ሂጃለሁ። ግን ያቺ ህፃን እስካሁን ትመጣብኛለች። አምሽር በህይወት የለችም መሰለና አሁን ዛሬ እነዚህ ህፃናቶችን ሳይ ያቺ ህፃን በአይኗ የሚሽከረከር እኔ ስወጣ እንዲህ እየዞረች ታይ ነበር። ጨርሻ ላይ በጣም ብዙ ህፃናቶች ከላይ ላይ እየወጡ አለቀኛሉ። ለምን እኔ ሲሄድ ነገ ምግብ እንደማያገኙ አወቁና እናት አባቶቻቸውን ጥለው ብዙ ጊዜ እናታቸው እንኳን አባታቸው የለም እናቶቻቸው ናቸው እነሱን ጥለው ከኔ ጋር ካልመጣው ብለው ከላይ ላይ ብለው በሰዎች ነበር ያላቀቁኝ። ከኔ ያላቀቁ እነዛ ህፃናት ምግብ አጥተው ቲያትር መልክ ሳይሆን ይሄ እንደ ቀልድ ነው የቀረበ እንጂ ትክክለኛው ከኢትዮጵያ ውስጥ ከዚህ በከፋ አይነት ሆኖ ምግብ እናት የምታጠባው ቁጭ ብላ ተኝታ ህፃናቶች ሲያለቅሱ በአይኔ በብረቱ በወሬ ሳይሆን በዜና ሳይሆን በአካል እጅ ያየሁት ነው። ትዕግስት 3 መለያዎች አሉኝ። ከ3ቱ ውስጥ እንግዲህ ማልደራደርባቸው ኢትዮጵያዊነቴ፣ ሌላው ሰው መሆኔ፣ በሰውነቱ ሰውን መውደድ፣ ደግነት፣ አብሮኝ መሄድ። በብዙ ነገር ላልፍ እችላለሁ በመከራ አንድ ወንድሜ እዛ ጋር የሆነ ነገር ቢያደርገኝም ሌላ ወንድሜ ክፉ ይሆናል ብዬ አላስብም። ሁሌ ከደግነት ግን መልካምነትን ይዤ ከመጓዝ ግን ወደ ኋላ ብዬ አላውቅም። ግን ካሁኑ አሁን ችግኝ ነኝ፣ ገና የተዘራሁ ችግኝ ነኝ እና ገና መጀመሪያ ነው። በነገራችን ላይ ገና እንግዲህ አሁን 6 8 7 ወር መሆኔ ነው እኔን ድርጅት ሳቋቁም። ሐሙስ ዕለት ከመጣው ጠዋት ሐሙስ ዕለት ነው የመጣሁት። ከመጣው ጀምሬ የተደረገልኝም ብነግራችሁ ያስደነግጣል። በእርግጥ እንድበረታ ብረት እንደሆን እያደረጉኝ ናቸው። ዛሬ እናንተ ፊት መጥቼ ቆሜ እንድናገር ያደረጉኝ ብረት እንደሆን ያደረጉኝ ቀላል ሰዎች አይደሉም። እኔ ሰዎችን አታድንቁኝ ግድ የላቸውም እላቸዋለሁ። ከመናገረው ሳይሆን ተግባሬ ነው መጀመሪያ። ሰውን አድንቀን ክበነው የሆነውን እያየን ስለሆነ ከማድነቅ በፊት ምሰራውን ስራ ማየቱ ትልቅ ነገር ነው እና እኔ የተነሳሁበት ዓላማው ለምን እዚህ ደረጃ እንድደርስ ያደረገኝ ወተት ምንድነው ተገፍቶ ወተት የት ነው የሚደርሰው? ቅቤ ይሆናል አይደለ? ከዛ ወደ ጭንቅላት ይወጣል። ያ ነው የኔ እዚህ ውጤት ያደረሰኝ። ግን እግዚአብሔር ደግሞ በጤና በሰላም ምንም ነገር ሳልሆን ጤና አንድ ነገር ሳልሆን እዚህ ደርሼ አገሬን ደግሞ ወገኔን አነሳለሁ ብዬ ተነስቻለሁና እግዚአብሔር ይመስገን። ሰው ልጅ እንዴት በዚህ ዘመን አሁን ባለንበት ዘመን በእኛ ዘመን በአያቶቻችን ይሆን ትምህርት እንዴት ያጣን? የሰው ልጅ ምግብ እንዴት የሚበላው ያጣን? ህፃን ልጅ 3 4 ዓመት አሁን ትምህርት የለም። ታዲያ እኔ እዚህ 4 5 ቤት መኖር ለኔ ትርጉም የሰጠው ደግሞ የሚገርማችሁ ዳብል ህይወት አልኖርም። የመኖራጅ እድሜ ቀሪ እግዚአብሔር ብሎ እስከዛ የሚያበቃኝ ነገር እስካለ ድረስ ለምን ሌላውን ሰው ባድንበትስ?
እቺ ቀሪ ህይወቴ ቢበዛ የትም እኔ እንጃ እንግዲህ ልጅ ያለ እዚህ ጋር እንዳይቀየምብኝ ምክንያቱም ከ100 ነው ከ90 በላይ እንዳትኖር ብሎኛል አይወድም እና የቀረኝ እንግዲህ ከ100 አይበልጥም አይደለም አትዬ እና 100 እድሜን የሚያቆይ ነገር እስካለ ድረስ ለምንድን ነው ለሌላው መሳሳለት እነሱ እንደሆነ እግዚአብሔር ቦታቸውን ይዘው ተመስገን ብለው መሆን የሚገባቸው መሆን ይችላሉ ካልሆነ ምንም አላረግም ምክንያቱም እንደነሱ አይነት ልጅ አሬ ትምህርት ያለ አሬ ምግብ ያለ ይልጻን አለ ስለዚህ እነሱም እኮ ባልወልዳቸው የራሴ ሰው ናቸው ለነሱ ልትረብዬ ከልጆቼ ለቀቅ ብዬ ሁሉ ነገር ትቼ ወደ እነዚህ ይሄው እናንተ ጋር ሁሉ ዛሬ ተቀርብ ያለውና እግዚአብሔር አይዞሽ ደግ ይበሉኝ እናንተ እኔ ገና ዛሬ ችግኝ ነኝና ችግኝን ገና ሲጀምረው ውሃ ማጠጣት ይግድ ይሆናል ውሃ ካልጠጣው አላድግም አንዴ ዛፍ ከሆንኩ በኋላ ግን ዝናብ እንኳን ባይኖር መውደቅ አልችልም በቀላሉ ስለዚህ ዛፍ እስከመሆን ድረስ ፈልጋቸዋለሁ ሁላችሁንም በተለይ አሁን ከዚህ የመጣችሁ ሰዎች ከቻላችሁ ሌላ ጓደኞቻችሁን በእንትን በማድረግ እኔ ወደ ዛፍ እንድቀየር አደራ በሐሳብ ገንዘብ ብቻውን አይደለም ገንዘብ በሚችል በገንዘብ ማይችል ደግሞ በሐሳብ ደግሞ ገንዘብ የጠየቁት ይገርማችኋል $10 ብቻ በወር መመዝገብ ነው ምናልባት ራእይን ሰምታችሁት ይሆናል $1 ሚሊዮን በወር ነው በአመት አይደለም በወር ትደነግጥ ይሆናል አይደል ለምን እንደዛ እንዳልኩ 1 ሚሊዮን ያልኩበት ኢትዮጵያ ያለችበት ሁኔታ ያላችሁ ያን ሁሉ አንዴ ለማንሳት ማብላት ማጠጣት አይደለም እሱን ደክሞኝ አልቻልኩትም ምክንያቱም ሰው ላይ ካልሰራ በማብላት በማጠጣት ልንቀይረው አንችልም አሁን አሜሪካን ሀገር ውስጥ ያለ ኢትዮጵያዊ ብዛት ማለት ነው አይደለም እንዴ ግን ለሀገሩ ለወገኑ የሚቀየር ወይም እንዴት እንቀየር የሚል ሰው የትኛው ነው ያለ እንደው ምናልባት ስፖንሰር አድርጋችሁ ያመጣችሁ ሰዎች ካላችሁ አምሹር ይገባችኋል 10 ሰው ስፖንሰር አድርጋችሁ ከመጣችሁ ከአንዱ ሰው ጋር ይሆናል የምትነጋገሩት መከራችሁን አይታችሁ አመጣችሁ ለምንድን ነው 9 ሰው ጋር መነጋገር የማትችሉት ትውልድ ስለጠፋ አይደለም ትውልድ ባይጠፋ ኖሮ ወለ ያረክለት ሰው መጥቶ አይነክስም ስለዚህ መሰረቱ ምንድነው መሰረቱን መቀየር ግን ግዳጅ ይሆናል በእኔ ብቻ አይደለም በእያንዳንዱ በብዙ ሰዎች ደርሷል ከዛ ተስፋን ቆርጥና ለጥ እንላለን ዋይ እስከ መቼ ስለዚህ አንድ ሰው ብድግ ብሎ መነሳት አለበት ሁለመናው እንትኑ ጓዜን ልቄን ሳልን ኑሮዬን ልጆቼን ምንን ሳልን ይኸው ተነስቼ ለዛ ህፃን ለዛ ምስኪን ለመድረስ ሁለመናን ጥዬ ከናንተ ጋር ማሁን ስቀርብ በቃ ብዬ ይኸው ተነስቻለሁና አሁንም አይዞሽ በሉ እኔ ለምን አልጀምረውም ከዛን የሚከተሉ ማአት ይኖራሉ እኔ ግን በሩ መክፈት አለብኝ ይሄው ከፍቼዋለሁ አንድ ማቀው ይቀርብ ሰው ከአዲስ አበባ ሰሞኑን ደወለልኝ ስልክና አጋጣሚ ቪዲዮ ኮል አድርጎ ደወለ ከዛ ሲደውል ሄሎ በየሳነሳ ጸጉሩ ጭንቅላት እንትን ብሏልና ምን ነው እኛ ሀገር ሰው ከጠመጠመ እስከዚህ ድረስ በተለይ ወንድ ልጅ ፉቅራ ይባላል እና ምን ነው ፉቅራ መሰል ካልኩት የጠፋብኝ ድሮ ቋንቋይ ረስቼ እንዴት እንደመጣልኝ አላውቅም ምን ነው ዛሬ ፉቅራ መስለሃል አልኩት ከአሜሪካ ደግሞ ይሄዳል ሌላ እና በጣም ባለሀብት ነው አምሹር ይሄን ቪዲዮ በአጋጣሚ እያየ ይገርመው ይሆናል ከዛ እንዴ ቅቤ ተቀብቼ አለኝ እንዴ በዚህ እድሜ ያውም ወንዱ አልኩት እንዴ በአመት 4 ጊዜ 5 ጊዜ ቀባለው አለኝ ከስማ አሉና ደንግጬ አንተ በአፍህ አልበላ አልጠግብ ብለህ በጭንቅላ ደግሞ መሸከም ጀመርክ አይደል ዘመዶች እያለቁ ይሄን ነው ቃል ያልኩት አሁን ይሰማኛል አንዳንዴ ልዩነታችን ነው የሚገርመኝ መብላት ያልበቃው ብሎ ጭንቅላቱ ላይ ያደረገ ያ ምንድነው ኮመን ነው ያለ የሀብታሞች ኢትዮጵያ ውስጥ የሚደረገው አንዱ ለአንዱ አለማሰብ ማለት ይሄ ነው የኔ ወገኖቹ እያለቁ ናቸው በረሃብ ትምህርት ቤት አጥተው እና ይሄ ምንድነው ሴልፊሽነት ሁላችንም ስላለን ከዛ ውጭ ደግሞ አሉ ደጎች እናንተ አሁን ስራችሁን ጥላችሁ ገንዘባችሁን አውቃችሁ 1 ሰዓት አይ ቲንክ ዛሬ በጣም ከባድ ትራፊክ ነው
ከአንድ ሰዓት በላይ ነው ሰው ድራይቭ ያደረገ። ምን እንደሆነ አላወቅኩም። እኔ ዋሽንግተን ዲሲ እንደዛ አልመሰለኝም። በጣም ከባድ ነበር መንገዱና ያን ሁሉ መንገድ ስትመጡ አላማ ነው፣ ሰው ስለሆናችሁ ነው። ይሄን ነው ሰው እስከሆን ድረስ ማገዝ እንችላለን። በተለይ ሰንሰለት ሰርተን አንድ አይነት መጓዝ ከቻል ይኸው ሁሌም ነገም ህዝቡን መቀየር እንችላለን። እኔ አላማዬም መስዋዕትነትም ልከፍል የተዘጋጀሁት እነዛን በመቶዎች በሺዎች ሳይሆን በሚሊዮን ሰው ቀይራለሁ ብዬ ነው የተነሳው። በወር 1 ሚሊዮን ስል 10 ብር ሰው 100,000 ሰው 10 ብር ቢያወጣ 100 ብር ካወጣ የኔን ልፋት ይቀንሰዋል። 10 ብር ብቻ ሁሉ የሚያወጣ ከሆነ ግን እስከ 100,000 ሰው መዝግቤ 1 ሚሊዮን ካገኘው ሌላ 1 ሚሊዮን ማቺንግ ደግሞ ወቲበር በዚህ ሀገር ፕሮሚስ የተደረገልኝ አለ። እሱም እኔም በማቀበት በንግድ መርህ 2 ሚሊዮን አድርጌ ይህ ሀገሬን ህዝብ ለመቀየር ነገ ዛሬ ሳልል ጀምሬዋለሁና እናንተም ከጎኔ ሆናችሁ በሁሉም አይነት መስክ እንድትተባበሩኝ አደራዬን ጥልባችኋለሁ። 10 ብር እየጀመርኩት እንደ ግዳጅ ነው። አንድ ሰው ትናንት በነገራችን ላይ ከሐሙስ ዕለት ጀምሮ እስከ ትናንት ድረስ ትልልቅ ግብዣ ነበረ። አሁን ከመጣው በላይ ሰው ይበዛል እና እየነገርኳቸው ነበር። ይሄ ሰው ለምን እዚህ አዳራሽ እንዲያውም አይመጡም ነበር እያሉ ነበር። ትናንት እስከ 2 AM ነበርን አብረንና ጥያቄ ጠየቁኝ። ለምንድን ነው 10 ብር ብቻ የምትይው? 100 ብር ቢያወጣ ያልጠየቀኝ 10 ብር ግዳጅ ነው። ከዛ በላይ ያለው ግን ሞር ለኔም ትግስ ለምን ብቻዋን ትሰቃያለች እና ግዛት ሞር ብዙ መንገድ ከምትሄዱ አጭር መንገድ እንድትሄድ 100 ብር 200 ብር በወር ካወጡ ያ ደግሞ ጉዞዬን ይቀንስልኛልና ይቻላል ብያቸዋለሁ። አሁን እናንተ ከዚህ 10 ብር ግን አንድ ሰው ሚኒመም ዌጅ የሚሰራ በወር 30 ደቂቃ ብቻ እንዲሰራ ነው የሚፈቀደው 10 ብር ለማውጣት። ያን የሚያቅተው ስለሌለ ነው። ፕሮፌሽናል ሰራተኞች ግን 1 ደቂቃ በወር ቢሰሩ 100 ብር መመዝገብ ይችላሉ። ስለዚህ ለፕሮፌሽናሎች 100 ብር ቢሄዱ ችግር የለም። ከ1000 ብር በላይ ግን እንዲሆን አልፈልግም። ለምን? ምክንያቱም ብዙ ሰው እኔም አለሁበት እያለ ኮንትሪቢዩት እንዲያደርግ ስለምፈልግ በተወሰኑ ሰዎች ብቻ ሰው እንዲረዳ ስለማልፈልግ ከ1000 ብር በላይ ግን አልጠብቅም። እንዲያደርጉም ሪኮመንድ አላደርግም። ማክሲመሙ ጣራው 1000 ሲሆን ሚኒመሙ ግን 10 ብር ነው። በደስታ 10 ብር የሰጠኝ እግዚአብሔር ይስጣችሁ። ነገ እኔም አለሁበት እኮ እሷንም እኮ አግዣታለሁ ለህዝቤ ለወገኔ ደርሻለሁ ብላችሁ እንድትመበዛ እንድታምኑበት 10 ብር እንድታዋጡልኝ እኔ ደስ ይለኛል፣ እንድትመዘገቡ። በዛ ላይ ደግሞ አደራ ምላችሁ ትግስት ፈረደ ሚል ዩቲዩብ የተከፈታለ በዛ ደግሞ ሰብስክራይብ ብታደርጉ ያ የሚገኘው ገቢ ምክንያቱም አንድም ሽርፍራፊ ሳይቀር 2 ሚሊዮን ለዛ ስለሚደርስ የዩቲዩብ ገቢ ደግሞ ምንድነው ማረጋው? አንደኛ ወጪ ድንገት ቢኖርብኝ ለዛ ኢትዮጵያ ውስጥ ላሉ ሰራተኞች ለዛ ይሆናል። ይሄ ቅዴ እናንተ የምታግዙኝ 5 ዓመት ብዬ ነው ማቀደው ለአሁኑ። ከዛ በኋላ ግን ራሱን በራሱ እንዲረዳ ስራ ፈጠራ ሁሉ ስለማደርግ ያ ሁሉ በራሱ እየሰራ ሁሉም ሰው እንዲያግዝ ነው እንጂ ማደርገው ሁሌ ልመና መቆም አለበት ብዬ ስለማምን 5 ዓመቷን ብቻ በትክክል ሰው ከረዳኝ ከዛ በኋላ ራሱን ችሎ እንዲጓዝ አደርጋለሁ። እድሜም እስከዛ ከሰጠኝ እኔ የምችለውን ያህል እግዚአብሔር የሰጠኝን አቅም ተጠቅሜ እስከ መጨረሻው ስለሚሄድበት እናንተ 5 ዓመቷን አትሊስት አደራ ብዬ ጠይቃቸዋለሁ ማለት ነው። እግዚአብሔር ያመስግን። አመሰግናለሁ።